ብዙ ሰዎች ተግሳጽ ወይም ዲሲፕሊን ማጣት የባህሪ ጉድለት፣ ደካማ፣ የሚያሳፍር ባህሪ፣ አንዳንዶች ያላቸው ሌሎች ግን የሌላቸው ነገር እንደሆነ ያምናሉ። ሆኖም ይህ አመለካከት ሙሉ በሙሉ የተሳሳተ ነው። ጥቂት ሰዎች የሚያውቁት ነገር ቢኖር ተግሳጽ በአጠቃላይ እንደሚታሰበው የሰው አንጎል እንዲሰራበት ከተነደፈበት መንገድ ጋር የሚቃረን መሆኑን ነው። ይህም ዘይቤያዊ አነጋገር አይደለም፣ ኒውሮባዮሎጂያዊ እውነት ነው። አንጎል የረጅም ጊዜ ግቦችን፣ ረቂቅ ዓላማዎችን ወይም ጀግንነት የሚጠይቅ ራስን መግዛትን ቅድሚያ እንዲሰጥ ተደርጎ አልተሻሻለም። ለአንድ ነገር ብቻ ተሻሽሏል፤ ለአፋጣኝ መትረፍ። በሚሊዮን ለሚቆጠሩ ዓመታት ሰዎች ኃይል ለመቆጠር፣ ፈጣን ሽልማቶችን ለመፈለግ እናም ማንኛውንም አላስፈላጊ ጥረት ለማስወገድ ተለማምደዋል። በሌላ አነጋገር አንጎልህ ወደ ጂም እንድትሄድ አይፈልግም። ኃይልን ስለሚቆጥብ በሶፋ ላይ እንድትቆይ ይፈልጋል። ጽሑፍ እንድትጽፍሽ ወይም እንድታጠኒ አይፈልግም። ዶፓሚን በፍጥነት ስለሚመጣ ቲክቶክን እንድትከፍች ይፈልጋል። እናም ይህ ጉድለት አይደለም፣ በቀላሉ ባዮሎጂ ነው። ችግሩ ዘመናዊ ማህበረሰብ ፍጹም ተቃራኒውን ይፈልጋል። ስኬታማ ለመሆን ተግሳጽ ያለን፣ ምርታማና ወጥ የሆነን እንድንሆን ይጠበቅብናል። ነገር ግን ይህ ውስጣዊ ግጭት ይፈጥራል። በአንድ በኩል እንደ ሰነፍ አዳኝ ሰብሳቢ እንዲሰራ ተቀርጾ የቆየ አንጎል፣ በሌላ በኩል ደግሞ በትኩረት ከሚሰራና ጽኑ ከሆነ ሱፐር ኮምፒውተር የሚጠበቅበትን ባህሪ የሚፈልግ ዓለም። አንድ ሰው በጠንካራ ፍላጎት ተግሳጽን በግድ ለመጫን ሲሞክር በተግባር በሚሊዮን ለሚቆጠሩ ዓመታት የዘለቀውን የዝግመተ ዕለት ፕሮግራሚንግ በጥቂት የአበረታች አረፍተ ነገሮች ለማሸነፍ እየሞከረ ነው። እና ምን እንደሚሆን ገምት። አይሰራም። ቢያንስ ለረጅም ጊዜ አይሰራም። የአቶሚክ ሃቢትስ የተባለው ምርጥ ሽያጭ መጽሐፍ ደራሲ ጄምስ ክሊር ስለ ዘመናዊ የሰው ልጅ ባህሪ ከሁሉ የላከውን ግንዛቤ አሳይቷል። እውነተኛ ተግሳጽ የሚመጣው ከኃይል ሳይሆን ከንድድ ነው። በጣም ውጤታማ የሆኑ ሰዎች ተግሳጽ ያላቸው የሚመስሉት በእውነቱ ጠንካራ ወይም የበለጠ ተነሳሽነት ያላቸው አይደሉም። እነሱ በቀላሉ ትክክለኛውን ባህሪ ቀላል፣ በራሱ በሚደረግና የማይቀር የሚያደርጉ ስርዓቶችንና አካባቢዎችን ፈጥረዋል። ከአንጎል ጋር አይጣሉም፣ ይጠመዝዛሉ። በሚቀጥሉት ጥቂት ደቂቃዎች ውስጥ የተግሳጽን ቀንጀት እናፈርሳለን። ሳታውቋቸው የነበሩ ስህተቶችን እናጋለጣለን። እናም አብረን አዲስ የማሰብና የመተግበር መንገድ እንገነባለን። ብልህ፣ ሰብአዊ፣ የበለጠ ውጤታማ የሆነ መንገድ። በስንፍና ተበሳጭተህ የምታውቅ ከሆነ፣ የራስን እቅድ መከተል ባለመቻልህ ራስን ጥልተህ የምታውቅ ከሆነ ይህ ቪዲዮ አይፈርድብህም። የተሳሳተውን መንገድ ብቻ እየሞከርክ እንደነበር ያሳይሃል እና አሁን በመጨረሻ ትክክለኛውን መንገድ ትረዳለህ። 1. የዝግመተ ለውጥ ግጭት። ተግሳጽ እንደ ጽንሰ ሐሳብ በንድፈ ሐሳብ ቀላል ይመስላል። የሚፈልጉትን ያህል መፈለግ፣ ትኩረት ማድረግ እና ፈተናን መቋቋም። ነገር ግን የሰው አንጎል በትክክል እንዴት እንደሚሰራ ስንመለከት ይህ አመለካከት ቀላል ብቻ ሳይሆን ሙሉ በሙሉ የዋህነት እንደሆነ እንረዳለን። ምክንያቱም አንጎልህ በረጅም ጊዜ ግቦች ላይ ፍላጎት የለውም። በመትረፍ በምቾትና በኃይል ብቃት ላይ ያተኩራል እና ይህንን ካልተረዳህ ከእሱ ጋር ግጭት ውስጥ ትኖራለህ። ለአብዛኛው የሰው ልጅ ዝግመተ ለውጥ ቅድመ አያቶቻችን የሀብት እጥረት የተለመደ በሆነበትና ብቸኛው ቅድሚያ የሚሰጠው ነገር እስከ ነገ መትረፍ በሆነበት ጠበኛ አካባቢ ውስጥ ኖረዋል። በዚህ ሁኔታ ውስጥ አንጎሉ አፋጣኝ ሽልማቶችን ቅድሚያ ለመስጠት ተለማምዳ። አሁን መብላት ለበኋላ ከማከመት የበለጠ አስፈላጊ ነበር። የበለጠ መተኛት ራስን ለአደጋ ከማጋለጥ የበለጠ ደህንነቱ የተጠበቅ ነበር። ጥረት ማስወገድ ለወሳኝ ጊዜያት ኃይልን መቆጠብ ማለት ነበር። አንጎሉ ከትውልድ ወደ ትውልድ የተስተካከለው ፈጣኑን፣ በጣም አስደሳች የሆነውን እና አነስተኛ ዋጋ የሚጠይቀውን መንገድ ለመፈለግ ነው። እና ምን እንደሚሆን ገምት። ያ ሶፍትዌር ዛሬም በአንተ ውስጥ እየሰራ ነው። ጂም ልሄድ ቀደም ብለህ ለመነሳት ስትሞክር አንጎልህ ይህንን እንደ ምቾትና የኃይል ቁጠባ ስጋት አድርጎ ይተረጉመዋል። ለማጥናት ወይም ፕሮጀክት ለመስራት ላፕቶፕን ስትከፍት ወዲያውኑ ማህበራዊ ሚዲያዎችን ብቻ ፈጣን እይታ እንድትመለከት ይጠቁመሃል። ምክንያቱም እዚህ ያለው ደስታ ፈጣን፣ ሊተነበይ የሚችልና ተረጋግጦ ነው። ጂም መሄድ፣ የቴክኒክ መጽሐፍ ማንበብ፣ ጽሑፍ መጽሐፍ፣ እነዚህ ያለ አፋጣኝ ሽልማት ጥረት ይጠይቃሉ። አንጎልህ ይህንን ይጣላል። እና እዚህ በጣም አስፈላጊው ዝርዝር አለ። አንጎልህ ምክንያታዊ አይደለም፣ ብልህ ነው። በረጅም ጊዜ ውስጥ የተሻለውን ያመርጥም፣ ነገር ግን አሁን አነስተኛ ኃይልን የሚጠይቀውን ይመርጣል። ይህ ኮግኒቲቭ ቀላልነት ብሎ በኒውሮ ሳይንስ ይጠራል። የአንጎሎ ሁልጊዜ የአነስተኛ መቋቋም መንገድን የመምረጥ ዝናቤ እና ይህ ምርጫ የእንቅንሃት ሳይሆን ከመወሰኑ በፊትም ይከሰታል። ስለዚህ ችግሩ የጠንካራ ፍላጎት እጥረት አይደለም፣ የዲዛይን ግጭት ነው። አንጎልህ መትረፍና ደህና ስሜት እንዲሰማው ይፈልጋል። አንተ ደግሞ በረጅም ጊዜ ማድረግ ትፈልጋለህ። እና እነዚህ ሁለት ግቦች ካልታረቁ የተበሳጨ፣ የደከመና ያልተሳካ ስሜት መሰማትን ትቀጥላለህ። ጄምስ ክሊር ይህንን በሚያስደንቅ ሁኔታ ጠቅላላ አድርጎታል። ተነሳችነት ከሚገባው በላይ ተገምቷል። አካባቢ የበለጠ መሳሪ ነው። በሌላም አባባል በጠንካራ ፍላጎት ላይ ባለማቋረጥ መተማመን ካለብህ የአንጎልህን ተነቅኖ መቅረጽ እየተዋጋህ ነው ማለት ነው። እና ይህ ደግሞ በጊዜው ውጥረት ድካም ስለሚያሸንፍ ሁልጊዜም የምትሸነፈው ጦርነት ነው። ስትደክም ደግሞ አንጎልህ ወደ አውቶ ፓይለት ይመለሳልና አውቶ ፓይለቱ ደግሞ ሁልጊዜም የቀላሉን መንገድ ይመርጣል። በእውነት ለመለወጥ ከፈለክ የመጀመሪያው እርምጃ ጠንካራ መሞከር አይደለም። የመጀመሪያው እርምጃ ምን እየጋጠመህ እንደሆነ መረዳት ነው። እና አሁን አንጎልህ ማንኛውም የግድ ተግሳጽ ሙከራ እንዳያሳካ ፕሮግራም እንደተደረገ ስለምታውቅ አንድ የማይቀር ጥያቄ ይነሳል። ችግሩ አንተ ሳይሆን የምትኖርበት አካባቢ ቢሆንስ?
በሚቀጥለው ክፍል አካባቢህ በትክክል ባህሪህን የእውነት ዲዛይነር የሆነው ለምንድን ነው እና እንዴት በአንተ ምጉን የወጊ ሥራ ማስተካከል እንደምትችል እንመለከታለን። ይህ እዘት አንተ ለምትካተው ይህ እዘት አንተ ለትርጉም የሚሰጥህ ከሆነ የሰብስክራይብ በተኑን ትጅናና ለቻናሉ ሰብስክራይብ አድርግ። ስለ ሰብስክራይብ አመሰግናለሁ። የምርጫ አርኪቴክቸር የባህሪ ዲዛይነር። አሁን አንጎልህ ቀላሉን መንገድ እንዲፈልግ መዘጋጀቱን ስለተረዳ ይህ ውሳኔ የሚካሄድበትን እውነተኛ የጦር ሜዳ በዙሪያ ያለውን አካባቢ መመልከት አለብን። አብዛኛቹ ሰዎች ራስን መግዛት ውስጣዊ ጥንካሬ ማጠናከር ብቻ የሚያስፈልገው የሞራል ጡንቻ አይነት ነው ብለው ያምናሉ። ነገር ግን እውነቱ ጄምስ ክሊር እንደገለጸው የበለጠ ምቾት የለውም። ራስን መግዛት ደካማ ነው፣ እናም በደንብ ባልተዘጋጀ አካባቢ ፊት ይፈረሳል። ይህንንስ የአካል ብቃት እንቅስቃሴ መጀመርን ለመጀመር ወስነሃል። ተነሳሽነት አለ፣ ቆርጠሃል፣ ሕይወትህን ለመለወጥ ተዘጋጅተሃል። ግን ስትነሳ የአካል ብቃት ልብስህ በመሳቢያው ግርጌ ላይ ተቆልሏል። ጫማህ በመኪናው ግንድ ውስጥ ነው፣ ውጪ ደግሞ ቀዝቃዛ ነው። በዚያው ቅጽበት ሶፋው ከአልጋው 3 እርምጃ ርቀት ላይ ነው። ስልክህ በእጅህ ነው እና ኢንስታግራም ቀድሞንም ተከፍቷል። ምርጫው ከአሁን በኋላ በጥሩና በመጥፎ መካከል አይደለም። ምርጫው በሚገኝና በቀላሉ በሆነውና በተደበቀና በአካሚ በሆነው መካከል ነው። እና አንጎል ቀደም ብለን እንዳየነው ሁልጊዜ አነስተኛ ጥረት የሚጠይቀውን ይመርጣል። ያ ነው እውነተኛው ችግር። ተቃራኒውን የሚያበረታታ አካባቢን እየጠበቅ ባህሪን ለመለወጥ እየሞከርክ ነው። እና እዚህ ጋር ነው በሺዎች የሚቆጠሩ ሰዎች ቴክሳስን የሚረዱበትን መንገድ የቀየረው ጽንሰ ሐሳብ የሚመጣው። የምርጫ አርኪቴክቸር ክሊር የሚጠቀምበት ይህ ቃል የሰው ልጅ ባህሪ የሚቀርጸው በጣም ቅርብ የሆነው በቀላሉ ተደራሽ በሆነውና በጣም የሚታየው ነገር እንደሆነ ያሳያል። የጥንካሬ ጉዳይ አይደለም፣ የባህሪ ምህንድስና ጉዳይ ነው። ምሳሌ ትፈልጋለህ? በክሊር በተጠቀሰ ጥናት በካፍቴሪያ ውስጥ የውሃ ጠርሙቆችን ቦታ በቀላሉ መቀየር፣ ከኋላ ይልቅ በፊት ማስቀመጥ፣ ምንም አይነት የማበረታታ ዘመቻ ወይም ክልክል ሳይኖር የውሃ ፍጆታን ጨመረ እና የሶዳ ፍጆታን ቀነሰ። የተለወጠው ነገር ምንድን ነው? አካባቢው። ውሳኔው ቀላል ሆነ እና ጤናማ ውሳኔ በጣም ቀላሉ አማራጭ ሲሆን አንጎል አይቋቋመው፣ ይቀጥላል። አሁን ይህንን በራስህ ሕይወት ላይ ተግባራዊ ማድረግ አስብ። የበለጠ ማንበብ ትፈልጋለህ? መጽሐፉን በመሳቢያ ውስጥ ሳይሆን በአልጋው ላይ ተው። በስልክ መዘናጋት ማቆም ትፈልጋለህ? ማስታወሻዎችን አጥፊ፣ መሳሪያውን ደብቂ፣ የሚከለክሉ መጠቀሚያዎችን ተጠቀሚ። ተነስተህ አካል ብቃት እንቅስቃሴ ማድረግ ትፈልጋለህ? ልብስህ ልክ ወጥመድ እንደምትዘርጋ አድርገህ ከአልጋህ አጠገብ ተዘጋጅቶ ተው። ግን በዚህ ጊዜ በራስህ ስንፍና ላይ። ምክንያቱም በጥልቀት ይህንን መረዳት አለብህ። ቴክሳስ የሚመጣው ከጥረት ሳይሆን ከዝግጅት ነው። ቴክሳስ ያላቸው ሰዎች ጠንካራ አይደሉም። ቦታቸውን፣ ልማዳቸውንና ቀስቀሾቻቸውን በማዘጋጀት ላይ ብልህ ናቸው። ትክክለኛው አካባቢ ሲዘጋጅ ጥሩ ባህሪ ከሞላ በኋላ የማይቀር እንደሆነ ያውቃሉ። በተነሳሽነት አይታመኑ። ትክክለኛው ባህሪ ከስተት ባህሪ ያነሰ ኃይል የሚጠይቀውን ስርፍ ይፈጥራሉ። እና ያ ነው ቁልፉ። በራስ መግዛት ላይ መታመን ማቆም አለብህ እና አካባቢህን በራስ አይምሮህ መሐንዲስ እንደሆነ አድርገህ መቅረጽ መጀመር አለብህ። ዛሬ ንቃታዊ ጥረት የሚጠይቀው ባህሪ ነገ በራስ አውቶማቲክ ሊሆን ይችላል፣ በአካባቢው በደንቡ መሰርቶ ሲሆን። ግን ከዚያ በላይ መግባት ብትችልኩም ነው። ከአካባቢው እንቅስቃሴዎችን ማስገባት ከት ማድረግ ብትችልኩም ነው። አንጎልህ በራሱ አውቶማቲክ የሚያደርገውን ልማድ ውስጥ ጠልቆ መግባት ብትችል ያንን በትክክል በሚቀጥለው ክፍል ታገኛለህ። የልማድ መደራረብ ጽንሰ ሐሳብን በመጠቀም የነበሩትን የባህል ዙሮችን ተልፎ እና ወደ ቴክሳስ ታገኞች የሚቀይርበት። የልማድ መደራረብ ሃቢት ስታኪንግ ኃይል። እስካሁን 2 ከባድ እውነቶችን ተረድተሃል። አንጎልህ ጡረት ለማስወገድ በባዮሎጂ የታከደ ነው እና አካባቢ ከጠንካራ ፍላጎትህ በላይ ባህሪህን ይቀርጻል። ግን እነዚህ 2 ሐሳቦች በአእምሮ ውስጥ ቢኖሩም አንድ የማይቀር ጥያቄ ይነሳል። በተግባር ተፈላጊ ልማዶችን ወደ ራስ ሰር ባህሪ እንዴት መቀየር ትችላለህ? ተለዋዋጭ እና ደካማ በሆነው ተነሳሽነት ላይ ሳይተማመኑ ከሐሳብ ወደ ተግባር እንዴት መሄድ ይቻላል? መልሱ በጄምስ ክሊር ከተገለጡት በጣም ኃይለኛ ስልቶች ውስጥ በአንዱ ላይ ነው። የልማድ መደራረብ ሃቢት ስታኪንግ። የሰው አንጎል የሚሰራው በልማድ ውደቶች ላይ በመመስረት ሲሆን እነዚህም 3 ክፍሎችን ያካትታሉ። መቀስቀሻ ኪው፣ የተለመደ ድርጊት ሩቲን እና ሽልማት ሪዋርድ። እና እነዚህ ውደቶች ሳይወቁትም ቢሆን ባንተ ውስጥ እየሰሩ ናቸው። ስትነሳ ጥርስን ትቦጫጭላለህ። ሶፋ ላይ ስትቀመጥ ስልክን ትመለከታለህ። ወጥ ቤት እንደገባህ ቡና ትጠጣለህ። እነዚህ ድርጊቶች ምንም ጥረት አይጠይቁም፣ ምክንያቱም እነሱ ቀድሞው የባህሪ የራስ ሰር መዋቅር አካል ናቸው። የልማድ መደራረብ የሚያቀርበው ነገር ቀላል ሆኖም ብልህነት ነው። ከባዶ አዲስ ልማድ ለመፍጠር ከመሞከር ይልቅ ከነበረ ልማድ ጋር ታገናኘዋለህ። በዚህ መንገድ በአእምሮህ ውስጥ ቀድሞ ስር የሰደደውን መቀስቀሻ በመጠቀም አዲስ የተፈለገውን ተግባር በጣም ባነሰ የመቋቋም አቅም ለመትከል ትጠቀማለህ። ቀመሩ የአሁኑ ልማድ ከተከናወነ በኋላ የአዲስ ልማድ እፈጽማለሁ የሚል ነው። ለምሳሌ ጥርስህን ከተቦረሽክ በኋላ ራስ ሰር ልማድ ለ2 ደቂቃ ታሰላልሳለህ። ቁርስህን ካዘጋጀ በኋላ 1 ገጽ በማስታወሻ ደብተርህ ውስጥ ትጽፋለህ።
የፊት በሩን ከቆለፍክ በኋላ ለዕለቱ የትኩረት ማረጋገጫ ትደግማለህ። ይህ ቅደም ተከተል አንድ አይነት የነራ ትስስር ይፈጥራል። አንጎል አዲሱን ባህሪ ከድሮ ጋር በራስ ሰር ማገናኘት ይጀምራል። በተግባር ተስቀሳቹን የተለባበክ ራስ ሰር የሆነውን ልማድ እየተለባበክ ነው እና ይህ ለምን በጣም በጥሩ ሁኔታ ይሰራል? ምክንያቱም ትልቁን እንቅፋትን ያስወግዳል። መጀመርን። አንድን ድርጊት መጀመር ከማስቀጠል ይልቅ የአእምሮ ኃይል ይጠይቃል። አንድ በእንቅስቃሴ ላይ ከሆንክ ጉልበት ባንተ መውገስ ይሰራል። የልማድ መደራረብ ቅልጣፍነትን ይፈጥራል እና ቅልጣፍነት ከጠንካራ ፍላጎት ይልቅ ባህሪያትን በጊዜው ለጥ የሚያደርገው ነው። ግን ተጠንቀቅ፣ ይህ ዘዴ ስትራቴጂያዊ አቀራረብ ይጠይቃል። የፈለግከውን ልማድ በፈለግከው ቦታ መደራረብ አትችልም። አዲሱ ድርጊት የሚከተለውን መሆን አለበት። አጭር፣ ከ2 ደቂቃ በሚያንስ ነገር ጀምር። የተለየ ግልጽ ያልሆነ ሳይሆን በጣም ማንበብ ሳይሆን አንድ ገጽ ማንበብ። አፋቃኝ ቅልም እንቅሳሽን ጧጣ ከቀደመው ልማድ ጋር በማገናኘት መፈጸም አለበት። ይህን አመለካከት ከተከተልክ ግን ተስቀሳችን ምክር ዘፍስ ራስ የሚያደርጉ የአእምሮ መንገዶች ትፈጥራለህ። ማድረግ እንዳለብህ መወሰን አይጠበቅብህም። ሰውነትህ በጽድቅ ያደርገዋል እና ያ ነው ትልቁ ድል። ትክክለኛው እርምጃ ጥርጣሬ ከመነሳቱ በፊት፣ ሰንፍንና ከመግባቱ በፊት፣ ምክንያታዊነት እንጂ እንድሰት ከማስመንም በፊት እየተከናወነ ነው እና እንደተካመልክን ብታገኘው ነገር ታውቃለህ። በመጀመሪያ መንካክ ያልነበሩ ድርጊቶች በጊዜው ለጥ በከፍተኛ ደረጃ ይተካመላሉ፣ ወደ ጠንካራ ልማዶች ይለወጣሉ። ወደ ኋላ ስትመልስ በተገናኙ ትንንሽ ልማዶች ላይ ሙሉ አኑኖሮ ስለገነባህ ታገናዝባለህ። ግን እነዚህ ሁሉ በጣም ኃይለኛ ከሆኑ ብዙ ማነቶች ማድረግ እንዳለባቸው ካወቁ በኋላ ስንፍና የሚሰማቸው ለምንድን ነው? መልሱ በመሰረታዊ ጽንሰ ሐሳብ ውስጥ ነው። ስንፍና ሰነፍነት አይደለም፣ በጥሩ ሁኔታ አለመዘጋጀት ነው። በሚቀጥለው ክፍል እነዚህን ያልተለመዱ እምነቶች እናበርሳለን እና ባህሪያችሁ ለምንድን ነው የሚትፈሸው እንረዳለን። ትረት ስለሌለበት ሳይሆን አራቱ የማይታዩ ባህሪ ለውጥ ህጎችን ስለማይከተሉ ነው። የሚሰማህ ከእውነት ጋር ከተስማማህ በኢቡኬ ውስጥ እውነት ታገኛለህ። ቢዮንድ ዘ ሻዶው የዩንግን ሐሳቦች ያፈርሳል። ዳያሎግስ ዊዝ ዘ አንኮንሽስ ደግሞ በህይወትህ ለማስተግበር 30 ቀናት መንገድ ያሳይሃል። ሁለቱም የተጋቡ ተጥኖ በተለይ አስተያየቶችን ውስጥ በመነካት መገናኘት ትችላለህ። ስንፍና ወይም ፕሮክራስቲኔሽን የንደፍ ጉድለት ነው። አራቱ ህጎች። ስንፍና የሚለው ቃል ትልቅ ክብደት አለው። ለአብዛኞቹ ሰዎች ከውድቀት ከድክመትና ከምኞት እጦት ጋር የተያያዘ ነው። አንድ ሰው በጣም ሰነፍ ነኝ ወይም መደራጀት አልችልም ሲል መስማት የተለመደ ነው። ነገር ግን ይህ ትረካ ሙሉ በሙሉ የተሳሳተ ነው እና ከዚህም የከፋው ደግሞ ራስን የሚያበላሽ ነው። እንደ ጄምስ ክሊር ገለጻ ስንፍና የባህሪ ጉድለት አይደለም፣ የሰንፈኝነት ጉዳይም አይደለም፣ ምልክት ነው። አካባቢህ፣ ልማድህ እንዳ ስርዓትህ በጥሩ ሁኔታ እንዳልተዘጋጁ የሚያሳይ ግልጽ ምልክት ነው። ስትሰንፍ እርምጃ መውሰድ ስለማትፈልግ አይደለም። በዛሬው ህይወት በተዘጋጀበት መንገድ እርምጃ መውሰድ በጣም ብዙ ጥረት ስለሚጠይቅ የማይስብ ስለሆነና አፋጣኝ ሽልማት ስለማይሰጥ ነው። አንጎልህ እንዳየነው በፈጣን ሽልማቶች ላይ የተመሰረተ ነው። ለዚህም ነው አስቸጋሪ፣ አሰልቺ፣ ጊዜ የሚወስድና ግልጽ የሆነ እርካታ የማይሰጡ ተግባሮችን የሚያስወግደው። ለምሳሌ ማጥናት ትኩረት፣ ኃይል የሚጠይቅና ረቂቅ ምላሽ የሚሰጥ ተግባር ነው፣ ለወደፊቱ ብቻ የሚጠቅም ዕውቀት። በሌላ በኩል ዩቲዩብን መክፈት ያለ ጥረትና በተለያዩ ማበረታቻዎች አፋጣኝ ሽልማት ይሰጣል። ለአንጎል ምርጫው ግልጽ ነው፣ የሥነ ምግባር ጉዳይ አይደለም፣ ኒውሮ ሳይንስ ነው። እዚህ ጋር ነው አራቱ የባህሪ ለውጥ ህጎች የሚገቡት። በክሊር እንደ ማንኛውም ልማድ ለማስቀጠል ምሰሶዎች ተደርገው ተገልጸዋል። ግልጽ አድርገው የተፈለገው ልማድ ከተደበቀ ወይም ከእይታ ውጪ ከሆነ ይረሳል። አንጎል ያለማቋረጥ ድርጊቱን ማስታወስ ይፈልጋል። የሚታየው ነገር ነው የሚሰራው። አስደሳች አድርገው ልማዱ የደስታ ቅድመ ግምት መፍጠር አለበት። አስቀድመህ ከምትወደው ነገር ጋር በማገናኘት ወይም ሂደቱን ቀላልና በለተ አስደሳች በማድረግ ይህንን ማድረግ ትችላለህ። ቀላል አድርገው በየለተ ግክት ባለ ቁጥር የመተግበር እድሉ ዝቅተኛ ነው። ልማዱ እምቢ ማለት እስከሚቻል ድረስ ወደ ቀላሉ መልክ መቀነስ አለበት። እርካታ የሚሰጥ አድርገው ባህሪው የመጨረሻ የሽልማት ስሜት መፍጠር አለበት። ይህ ከሌላ አንጎል ከልማዱ ጋር መያያዝ አይፈጥርም። ይህን በተግባር እንመልከት። አንድ ሰው በየማሽቱ ማጥናትን ልማድ መፍጠር እንደሚፈልግ አስብ። ግን የአሁኑ አካባቢው እንደዚህ ነው። የማጥነኛ ቁሳቁስ በቦርሳው ግርግት ተቀብረዋል። ጠረጴዛው በዘፈናድቅ ዕቃዎች የተሞላ ነው እና ቴሌቪዥኑም በርተዋል። በተጨማሪም ያለ እረፍትና ያለ ምንም የክትትል ወይም የሽልማት አይነት ለአንድ ሙሉ ሰዓት ለማጥናት አቅደዋል። ውጤት ስልኩን ይከፍታልና በቲክቶክ ላይ ይሸረበላል። ከዚያም የጥፋተኛ ስሜት ይሰማዋል። ከዚያም በሚከተለው ቀን እንደገና ይሞክራል፣ እንደገና ይከሻል። አሁን ያው ልማድ አራቱ ህጎች ሲተጉሙ እንዴት እንደሚለወጥ ተመልከት። የማጥነኛ ቁሳቁስ ቀድሞ የበራ እና በጠረጴዛው ላይ ነው። ግልጽ።
በሚወዱት መጠጥ ወይም በሚያረጋጋ ሙዚቃ ይጀምራሉ። አስደሳች። መጀመሪያ ላይ ለ5 ደቂቃ ብቻ በቀላሉ ግልቦች ያጠናሉ። ቀላል። ሲጨርሱም በቦርድ ወይም በአፕሊኬሽን ላይ እድገታቸውን ይመለከታሉና እንደ አንድ የሁዘት ክፍል ትንሽ ሽልማት ያገኛሉ። እርካታ የሚሰጥ። ልዩነቱን ታያለህ? ሰውየው ተሻለ ሆነ ማለት አይደለም። ትክክለኛውን ባህሪ መቅረጽ ተምረው ብቻ ነው። ስርዓቱ በጥሩ ሁኔታ ባልተዘጋጀበት ጊዜ ትዕግስት እኽማም እንደሆነና ስርዓቱ በጥሩ ሁኔታ ቢዘጋጅ እንደ ተፈጥሯዊ ውጤት እንደሆነ ተምረዋል። ስንፍና በዚያው ዳክ ምስክር መሆኑን ያቆማል እና ማስጠንቀቂያ ይሆናል። አንድን ነገር በተከለከለው ቁጥር የእርምጃ ግልጽ ነው፣ በትንሹም ቢሆን አስደሳች ነው፣ ለመጀመር ቀላል ነው፣ ሽልማት እየፈተነ ነው ብለህ ጠይቅ። መልሱ ለአንድ ወይም ከነዚህ በተዘላዩ ጥያቄዎች አይ ከሆነ የነዶፍ ችግር ነው ያለው አይደለም፣ ትዕግስት ችግር አይደለም ያለው። እና በጣም የሚያስገርመው ነገር ቢሆን እነዚህን ህጎች በቁልትና መጃስ መጀመርክበት ሲጀምር ስንፍና በሙሉ በጥቋት ይጠፋል። ራስን አንደናጫ መግደድ አይደለም የሚያስፈልገው። ድርጊቱ በተፈጥሮ ይከሰታል፣ ባህሪው ይፈሳል። ግን ይህ ሁሉ ትርጉም ይሰጣል ብለህ ታስባለህ? ግን እነዚህን ተግባሮት አሁንም አልወዳቸውም። እንደዚህ በማውሉ ጥሪቱ እንደገና ይጠላለሁ፣ እንደዚህ መጽሐፉን ማጥናትን ማሰለትን እንደገና ይጠላለሁ ብለህ ታስባለህ? ስለዚህ አስተሳሰቡ ይሄን የሚቀይርህ ጥያቄ ይህ ነው። ትዕግስት ለመሆን ትዕግስትን መውደድ አለብህ ማለት ባይኖረው በሚቀጥለው ክፍል ለማራከትልሃለን ውጤት ለማግኘት ሂደቱን መውደድ አለብህ የሚለውን ማረክ። በጣም ቁልጥ የሆኑ ሰዎች ልማድን አይወዱም ግለት ትመለከታለህ። ድርጊቱን እንደማይቀር አደረጉት ብቻ ነው። የማይቀረው ድርጊት ስርዓት ከስሜት በላይ። በምርታማነት ባህል ውስጥ በጣም ተወዳጅና በጣም አደገኛ የሆነ ሐሳብ አለ። ተቅሳጽ ያለው ሰው ለመሆን ሂደቱን መደሰት አለብህ። በልማዱ ፍክሩ ደቁ፣ ጉዞውን ውደዱ፣ ወይም የምትወደውን ሥራ ሥራና በሕይወትህ አንድም ቀን መስራት አይኖርብህም የሚሉ ቃላትን ስንት ጊዜ ሰምተሃል? የሚያምር የማንቃቃ ይመስላል፣ ግን ሐሰት ነው። እና ከዚህ የከፋው ከጉድጓድ ለመውጣት ለሚሞክሩ ሰዎች ተስፋ አስቆራጭ ነው። እውነቱ ከባድ ነው፣ ግን ነፃ የሚያወጣ ነው። ተቅሳጽን መውደድ አያስፈልግህም። የማይቀር እንዲሆን ማድረግ ብቻ ያስፈልግሃል። በጣም ምርታማ የሆኑ ሰዎች በየቀኑ መደረግ ያለበትን ነገር ለማድረግ እየከለጉ አይነሱም። በእያንዳንዱ ተግባር አይደሰቱም። ጤናማ ልማዶችን ለማስቀጠልም ማልቂያ የሌለው ኃይል የላቸው። ያላቸው ቢኖር ግን የማይሰማቸው ጊዜም እንኳን ትክክለኞቹ ድርጊቶች እንዲፈጸሙ የሚያረጋግጥ መዋቅር ነው እና ያ ሁሉንም ነገር ይለውጣል። ጠዋት ላይ መሮጥ ልማድ መፍጠር እንደምትፈልግ አስብ። ጥሩ ምክንያቶች ሊኖሩህ ይችላሉ። ጤና፣ ውበት፣ ኃይል፣ ተግሳጽ። ግን ከ10 ቀናት ውስጥ በ9ኙ ላይ ፍላጎት ሳይኖርህ ትነሳለህ። ሰውነትህ የበለጠ እንቅልፍ ይፈልጋል። አእምሮህ ሰበብ ይፈልጋል። ይበርዳል ወይም ይሞቃል ወይም ዝናብ ይጥላል። ዛሬ ጥሩ ቀን አይደለም ብለህ ታስባለህና ልማዱ እንደገና ይሞታል። አሁን የተለየ ሁኔታ አስብ። ከመተኛትህ በፊት የመሮጫ ጫማህንና የአካል ብቃት ልብስህ ከአልጋህ አጠገብ ትተዋለህ። እንደምትነሳ ለማስገደድ ስልክህን ማንቂያ ራቅ አርገህ ታስቀምጣለህ። ማንቂያውን እንዳጠፋህ መጫወት የሚጀምር ኃይል ያለው አጫዋች ዝርዝር ትመርጣለህ። በ6:30 ጥግ ላይ የአካል ብቃት እንግዳ እየጠበቀህ ይሆናል። የመሮጫ መንገዱን አስቀድመህ ታውቀዋለህ። እናም ከዚያ በኋላ የሚሆን ቀላል ቁርስ አዘጋጅተሃል። በዚህ ሁለተኛ ሁኔታ የመሮጥ ድርጊት በጣም አስደሳች ሆኖ አይደለም ተገኘው። አሁንም አድካሚ ነው፣ ግን ግጭትን በጣም ስለቀነስክና በዙሪያው ያለውን መዋቅር በጣም ስለጨመርክ መሮጥ የአነሰኛ መቋቋም መንገድ ሆኗል። ፍላጎት ከመታየቱ በፊት ውሳኔው ተወስኗል። እና ተቅሳጽ ያላቸው ሰዎች የሚያደርጉት ይህንኑ ነው። በፍላጎት ላይ አይታመኑም። በመጥፎ ቀናትም የሚሰሩ ስርዓቶችን ይፈጥራሉ። እና እዚህ የአንዱ ወሳኝ ቁጥር ይመጣል። ግብህ በተግሳጽ ፍቅር መውደድ አለበትም አይደለም። ግብህ አስፈላጊ ባህሪያትን በጣም በራሳቸው የሚሰሩ በልማድህ ውስጥ በጣም የተዋህዱ እንዲሆኑ ማድረግ ነው። ይህም እነዛን መፈጸም ከማስወገድ ያለ ጥረት ይጠይቃል። ያ ነው በተሳሳችነት ግዛት ውስጥ መኖርና በስርዓት ግዛት ውስጥ መኖር የሚሉት ልዩነት። በተሳሳችነት ግዛት ውስጥ ሁሉንም ነገር በስሜትህ፣ በኃይልህ፣ በቅንሰተኝነትህ ጉጉት ላይ ነው ይጠበቀው። በስርዓት ግዛት ውስጥ እርምጃ በራሳቸው የሚሰሩ ናቸው። ነባሪ የብቸኛ አልመቃ ያለው ምርጫ ነው። ጄምስ ክሊር ይህን በጣም ግልጽነት ጭቃ አድርገዋል። ወደ ዓላማህ ደረጃ አትነሳም፣ ወደ ስርዓትህ ደረጃ ትወጣለህ። እና ይህ ማለት ወደፊትህ የሚወሰነው በዓላማህ ሳይሆን
በየቀኑ ልማዶች ሆኗል። እናም እነዚህ ልማዶች ብዙ በራሳቸው የተሰሩ በሆኑ ቁጥር በተሳሳችነት ላይ የምትታምነው ይቀንሳል። ብዙ ሰዎች ለመከተል የሚገፋበት አስተባባይ ርብሳት ነው። ለዚህ ነው ልማድን አልወድም ወይም በጠዋት መነሳትን አጠላለሁ የማለት ከዚህ በኋላ ትክክለኛ ሰበብ አይሆንም። ማንም እነዚህን ነገሮች መውደግ አያስፈልገውም። በህይወትህ ውስጥ በጣም የተዋህዱ እንዲሆኑ ማድረግ ብቻ ያስፈልግሃል። ይህም ምርጫ መሆን አቁመው የአንነትህ ክፍል የሚሆነው እና ስለ አንነት ሲነሳ እነዚህን ሁሉ ሐሳቦችን ወደ ኃይላዊ እውነት ወደፊት የሚያስር ወደሚቀጥለውና ወደ መጨረሻው ጥልቅ የተወረጋረጠ ንጥብ ይመጣል። ተግሳጽ መጨረሻ አይደለም። ማን እንደሆንክ የምታምነው ንብራክ ነው። በሚቀጥለውና በመጨረሻው ክፍል ውስጥ እውነተኛ ለውጥ የሚከናወነው ተለይቶ እንድትሰራ ራስህን ሳታስገድድ ራስህን ተለይቶ እንዳለ ሰው ትመለከትክ ስትሆንና ያ ደግሞ ስለ አኗኗርህ፣ ስለ ህይወትህ እና ስለ ዘላቂ ልማዶች መፍጠር ሁሉ እንዴት ይቀይራል የሚለውን እንመለከታለን። ተግሳጽ ማንነት ነው። የመጨረሻው እውነት ከተነገረው ሁሉ በኋላ ተግሳጽ የምንለው ነገር የተፈጥሮ በጎነት እንዳልሆነ ወይም ለጥቂት ብሩህ አይምሮች የተጠበቀ ምስጢራዊ ችሎታ እንዳልሆነ ግልጽ ይሆናል። ተግሳጽ በእውነቱ የጎንዮሽ ጉዳት ነው። በጥሩ ሁኔታ በተዘጋጀ ስርዓት፣ ሆን ተብሎ በተፈጠረ አካባቢ እና በጠንካራ ማንነት የተፈጥሮ ውጤት ነው። እነዚህ ሁሉ ንጥረ ነገሮች ሲሰለፉ በተግሳጽ መንገድ መስራት የማያቋርጥ ጥረት መሆን ያቆማልና አዲሱ መደበኛ ይሆናል። ግን መረዳት ያለብን ይበልጥ ጥልቅ የበለጠ መዋቅራዊ ነጥብ አለ። ራስን የምትመለከትበት መንገድ ለውጥ ከሌለ በልማድ በስርዓት ወይንም በባህሪ ላይ የሚደረግ ምንም ለውጥ በእውነት አይቆይም። እና ያ ነው የለውጥ እውነተኛ አስኳል። ጄምስ ክሌር የባህሪ ለውጥ ጥልቅ ደረጃ ምን ማግኘት እንደምትፈልግ ሳይሆን ማን ለመሆን እንደወሰንክ ነው ብሎ ይከራከራል። ማንነት ልማዶችን ይቀርጻል እና ልማዶች ማንነትን ያጠናክራሉ። ዑደት ነው። ተግሳጽ ያለው ሰው መሆን ከፈለክ ተግሳጽ ያለው ሰው እንደሚያምን ሰው መስራት መጀመር አለብህ። ትንሽ የሆኑ በመጀመሪያ እይታ የማይመስሉ ዕለታዊ ውሳኔዎች ወደ አዲስ ማንነት የሚሄዱ የማረጋገጫ ድምጾች ናቸው። በሰራ ቁጥር የማይሰማህ ጊዜም ቢሆን ፊትህን ከመሸብለል ይልቅ ማንበቡን በምትመርጡበት ጊዜ ሁሉ ለሁለት ደቂቃዎችም ቢሆን በምትፈጽምበት ጊዜ ሁሉ ለራስህ እየነገርክ ነው፣ መደረግ ያለበትን የሚያደርግ ሰው ነኝ። እና ይህ ከማንኛውም የማበረታቻ ቪዲዮ፣ ከማንኛውም ዘዴ ወይንም ከማንኛውም የተብራራ ዕቅድ ይልቅ ብዙ ኃይለኛ ነው። ምክንያቱም በተለየ መንገድ ለመስራት እየተሞከርክ አይደለም፣ የተለየ ሰው እየሆንክ ነው። እና ማንነት ሲቀየር ባህሪ እንደ ተፈጥሯዊ ውጤት ይከተላል። ስለዚህ እውነተኛ ተግሳጽ የመጨረሻው ግብ አይደለም። እሱ በቀላሉ ትክክለኛውን ጨዋታ መጫወትን የተማረ የአእምሮ ነጸብራቅ ነው። ከራሱ አንጌሎ ጋር መዋጋትን ያቆምና ለትክክለኛው ባህሪ የአነሰኛ መቋቋም መንገድ መቅረጽን የጀመረ ሰው፣ በኃይል ማሸነፍ እንደማያስፈልገው በመዋቅር ብቻ ማሸነፍ እንደሚያስፈልገው የተረዳ ሰው። ስለዚህ እስከዚህ ድረስ ከደረስክ አሁን በፊትህ እውነተኛ ምርጫ አለ። ጠንካራ ስላልሆንክ ራስህን መውቀስህን መቀጠል ትችላለህ፣ ወይንም ተግሳጽ የማያቀር ያድርገውን አካባቢ ልማዶችና ማንነት መገንባት ዛሬ መጀመር ትችላለህ። ተነሳሽነትን መጠባበቅ አቁም። ማሊያቅ ሌለው ጠንካራ ፍላጎት ስለሌለህ ራስህን መቀጣት አቁም። ፍጹም መሆን አያስፈልግህ። ስርዓቱ ስራውን እንዲሰራልክ በቂ ቆንጅነት መሆን ብቻ ነው ያስፈልግህ። አሁን ከአንተ ማወቅ እፈልጋለሁ፣ ዛሬ ጀምሮ እንደገና የምትቀርጸው የመጀመሪያ ልማድ ምንድን ነው? አስተያየት ስጥ። ምክንያቱም የመጽሐፉ ሰፊ ድርጊት ለአዲሱ ማንነትህ ድምፅ መስጠት ነው። እና ይህ ቪዲዮ ተግሳጽን እንደምትመለከትባት መንገድ እንድትቀይር ካደረገህ ለቻናሉ ሰብስክራይብ ማድረግን አትርሳ። ምክንያቱም እዚህ ከልቁ ቃሎች በላይ በጥልቀት እንገባለን።